ጦርነቱ አቁቷል ተብሎ ነበር። ነገር ግን ዛሬ እንደገና የመሳሪያ ድምጽ እየተሰማ ነው። የፕሪቶሪያ የሰላም ስምምነት 2 ዓመታትን የቆየው ደም አፋሳሽ ጦርነት አቁሞ ለብዙዎቻችን ይህ ስምምነት የእፎይታ ትንፋሽ ነበር። ነገር ግን ዛሬ ይህ ተስፋ እንደገና በጥያቄ ላይ ይገኛል። በቅርቡ ከተለያዩ ምንጮች የሚወጡ መረጃዎች በአማራና ትግራይ አፋር ድንበሮች አካባቢ እንደገና ግጭት መኖሩን ያመለክታሉ። ዓለም አቀፍ የዜና ወኪሎች ግጭት መካሄዱን ሲዘግቡ፣ በሌላ በኩል ደግሞ የተሟላ ይፋዊ ማረጋገጫ እስካሁን አልተሰጠም። በዚህም ውስጥ የዲሞክራሲያዊ ስምረት ትግራይ መግለጫ ጉዳዩን ወደ ሌላ ደረጃ አሳድጎታል። ፓርቲው ኋላ ቀር ቡድን ሲል የጠራውን አካል ከባድ መሳሪያዎች ከቀበረበት እያወጣ ወደ አማራና አፋር ክልሎች እየተንቀሳቀሰ ነው ይላል። ይህንንም የፕሪቶሪያ ስምምነት ግልጽ መጣስ ነው ብሎ ይገልጿል። ነገር ግን ጥያቄው እዚህ ጋር ነው። እነዚህ ውንጀላዎች ሙሉ በሙሉ የተረጋገጡ ናቸው ወይስ የፖለቲካ ትርጓሜና የኃይል ትግል አካል ናቸው? የድንበር ጉዳይ፣ የተፈናቃዮች መመለስና የግዛት አንድነት ጥያቄዎች በጦርነት ይፈታሉ ወይስ በሰላማዊና በህጋዊ መንገድ? በዚህ መካከል የአፍሪካ ህብረት ግልጽ ጥሪ አቅርቧል። ሁሉም ወገኖች ሁኔታውን ሊያባብሱ የሚችሉ እርምጃዎች በከፍተኛ ሁኔታ እንዲቆጠቡ ብሏል። ይህ ጥሪ አንድ ነገር ያሳያል። ሰላም እንደገና በአደጋ ላይ ነው። ስለዚህ ዛሬ የምንጠይቀው የተለመደውን የፖለቲካ ጥያቄ አይደለም፣ የህዝቡን ህይወት ነው፣ የሰላም ዕጣ ፈንታ ጉዳይ። በዚህ ውይይት ውስጥ ማን ምን እያለ ነው? ማን ምን እያደረገ ነው? እውነቱ በየት ነው የሚገኘው? እነዚህን ጥያቄዎች በጥልቀት እንመረምራለን። እስከ መጨረሻው አብረን እንከታተል። በጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቋም ፓርቲ ዲሞክራሲ ስምረት ትግራይ ስምረት ኋላ ቀር ቡድን ሲል የጠራውን አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጁነት ጨርሶ ተኩስ ከፍቷል ሲል ወንጅሏል። ቡድኑ ከባድ መሳሪያው ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያ ስምምነት በይፋ አፍርሶታል ሲልም ከሷል። ስምረት ሐሙስ ጥር 21 2018 ዓመት በወጣው መግለጫ ጸለምት ላይ ግጭት መካሄዱን ጠቁሞ ተቋሙ ፓርቲ በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገው ኋላ ቀርና የወንጀል ቡድን ሲል የጠራውን አካል ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ረዳ ከዚህ ቀድሞ ባደረጉት ንግግር አጋሮቻቸው የነበሩት የህወሓት አመራሮች በዚህም ስያሜ ሲጠሩ ቆይቷል። ፓርቲው በመግለጫው ይህ ቡድን የፕሪቶሪያ የሰላም ስምምነት በመጣስ የህዝባችንን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯል ብሏል። ቡድኑ ይህን እያደረገ ያለው የግዛት አንድነትና የተፈናቃዮች ጉዳይ በምክንያትነት በማንሳት እንደሆነ በመጥቀስ ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቱን ጨርሶ ለህዝቡ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ነው ብሏል። ቀደም ብሎ የቀበራቸውና የደበቃቸውን ከባድ መሳሪያዎች ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ይገኛል ሲልም ከሷል። ይህ ወታደራዊ እንቅስቃሴ የተከናወነ ያለው ህግና ስርዓትን በመርገጥ እንዲሁም የፕሪቶሪያ ውልን ሙሉ በሙሉ በማፍረስ እንዲሁም በመግለጫው አስፍሯል። ቡድኑ ይህን የዘፈቀደ ጦርነት እየመራ ያለው ከሻዕቢያ ስርዓት ጋር ተሰልፎ ነው ሲልም ከሷል። ስምረት በተጎዱ የትግራይ ሰራዊት አባላት ስም በማማካኘት ገንዘብ ሰብስቦና ሁለገብ ዝግጅት ሲያካሄድ ነበር ሲልም ቡድኑን ወንጅሏል። በዚህም ሳምንት በጸለምት አቅጣጫ የጀመረው ጦርነት የጦርነት ጫሪነት የድሃ ልጆች የሆኑ ወጣቶች የጥይት ስርዓት አድርጓል። ታሪክ ይቅር የማይለውን ስህተት ሲፈጽም ታይቷል ሲልም በአማራና በትግራይ አዋሳኝ አካባቢ ወታደራዊ እንቅስቃሴ እንደነበርም አመላክቷል። የትግራይ የግዛት ወሰን ማስከበርና የተፈናቃዮች ደህንነት በተጠበቀ መንገድ መመለስ አስፈላጊ መሆኑን የጠቀሰው ስምረት ይህ ግን በሰላማዊና በህጋዊ መንገድ በፕሪቶሪያ ውል መሰረት የሚፈጸም እንጂ በጦርነትና በጦርነት ዛቻ የሚመለስ አይደለም ሲልም አቋሙን አሳውቋል። ዓለም አቀፍ ማህበረሰብ የፕሪቶሪያ ስምምነት እንዲፈጸም ሁለንተናዊ ጫና እንዲያሳድሩ እንዲሁም የቡድን ከትግራይ ህዝብ ጫንቃ ላይ እንዲወርድ እንዲተባበሩም ጥሪ አቅርበዋል። የትግራይ ህዝብ እየተካሄደ ያለውን አደገኛ የውጭ ኃይሎች ጦርነት በጥብቅ እንዲያወግዝ እንዲሁም ሰራዊት ውስጥ ያሉ ልጆችን እንዲመክርም ጠይቋል። በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በተናጠል በጽሁፍ ደብዳቤ በላኩት ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳላቸው በመግለጽ ዓለም አቀፍ አሸማጋዮችና የፕሪቶሪያ ሰላም ስምምነት ዋስትና ሰጪዎች በአስቸኳይ ጣልቃ እንዲገቡም ጥሪም አቅርበዋል። ሳልሳይ ወያኔ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረትና ለአሜሪካ፣ ለአውሮፓ ህብረትና ለፕሪቶሪያ የሰላም ስምምነት አደራዳሪዎች የሌሎችን
ዋስትና ሰጪ አካላት በጻፉት ደብዳቤ እየጨመረ የመጣውን ፖለቲካዊና ወታደራዊ ውጥረት የሰላም ሂደቱን ሊያናጋው እንደሚችል ስጋታቸውን ገልጸዋል። ሳልሳይ ወያኔ ትግራይ በደብዳቤው ላይ ክልሉ ሊቀለበስ በማይችል አደጋ ጫፍ ላይ ይገኛል ሲል ያስጠነቀቀ ሲሆን እየጨመረ የመጣውን ወታደራዊ ፍጥጫ በህዳር ወር 2022 ዓመት በተፈራረመው የፕሪቶሪያ ስምምነት የተገኘውን ሰላም ሊፈርስ እንደሚችል አመላክቷል። ፓርቲው አክሎም ባለፉት ዓመታት በጦርነትና በሰብአዊ ቀውስ ውስጥ የቆየውን የትግራይ ህዝብ አሁን ዳግም ካለፈው እጅግ የከፋ ሊሆን የሚችል ሌላ ዙር ጦርነት ተደቅኖበታል ብሏል። አደጋውን ለመከላከል ያለው እድል በፍጥነት እየጠበበ ነው ያለው ፓርቲው ዓለም አቀፍ ማህበረሰብ ዝምታውን መርጦ እርምጃ የማይወስድ ከሆነ ጦርነት በትግራይ ብቻ ሳይሆን በመላው የአፍሪካ ቀንድ ላይ ሊቀለበስ የማይችል ጥፋት እንደሚያስከትልም አስገንዝቧል። ድርጅቱ ለውጥረቱ መርገብ ከፍተኛ ዲፕሎማሲያዊ ጣልቃ ገብነት እንዲያደርጉ የትግራይ ግዛት አንድነት አስተዳደራዊ ወሰኖች እንዲከበርም ተፈናቃዮች በክብር እንዲመለሱ እንዲሁም የሰላም ስምምነቱ አፈጻጸም የሚከታተል ገለልተኛ አካል ስራዎቹን እንዲቀጥሉ ጠይቋል። ይህ ደብዳቤ በግልባጭ ለትግራይ ክልል ጊዜያዊ አስተዳደርና ለፌዴራል መንግስት መሆኑ ተመላክቷል። በተመሳሳይ መልኩ የትግራይ ነጻነት ፓርቲ ህወሓት በፌዴራል መካከል ሰራዊት መካከል ያለው ውጥረት እያየለ መምጣቱን በመግለጽ ይህም ለሰላም ስምምነት ከባድና ቅጽበታዊ ስጋት መሆኑን ገልጿል። የፕሪቶሪያ ስምምነት ግጭቱን በይፋ ቢያቆምም አፈጻጸሙ ግን አዝጋሚ ወጥ ያልሆነና በቂ ክትትል የሚደረግበት በመሆኑ አለመተማመን እንዲሰፍን ማድረጉን ፓርቲው አመላክቷል። አደራዳሪ አካላት በዝምታ መቆየታቸው ወታደራዊ እርምጃ እንደ አማራጭ ለመመልከት አካላት ብርታት ሊሰጥ እንደሚችል አስታውቋል። ሁለቱም ፓርቲዎች በትግራይ ክልል ሌላ ዙር ጦርነት ከተከሰተ ለዓመታት በግጭትና በጅምላ መፈናቀልና በኢኮኖሚ ውድመት ለደከመው ህዝብ እጅግ አስከፊ እንደሚሆን ማጽነው ሰጥቷል። ዳግም ሊቀሰቀስ የሚችለውን ግጭት መከላከል የሚቻል መሆኑን በመግለጽ ዓለም አቀፍ ባለድርሻ አካላት በአስቸኳይ በገለልተኛና በቁርጠኝነት እርምጃ እንዲወስዱም ጠይቋል። በተጨማሪም ሁሉም ፓርቲዎች ለሰላማዊ ፖለቲካ ትግል ቁርጠኛ መሆናቸውን በመግለጽ አሸማጋይ አካላትን ያለምንም መዘግየት ተግባራዊ እርምጃ እንዲወስዱ አሳስቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የፌዴራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት በክልሉ ያለው ሁኔታ ለአለማባባስ ከፍተኛ ሁኔታ እንዲቆጠቡም ጠይቋል። በትግራይ ክልል አካባቢዎች እየተስተዋለ ያለው ሰሞንኛ ክስተት እጅግ እንዳሳሰባቸው ሊቀመንበሩ ገልጸው የህብረቱ ሊቀመንበር መሐመድ አሊ የሱፍ ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበት የፌዴራል መንግስትና የትግራይ ኃይሎች መካረርን አስመልክቶ ባወጡት መግለጫ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በትግራይ ክልል ክፍሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነም ገልጿል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑ በታዩ ክስተቶች የተሰማቸውን ጥልቅ ስጋት ገልጸዋል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመታት ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኘ ውጤት ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥቷል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎች ከመውሰድ በከፍተኛ ሁኔታ እንዲቆጠቡ እንዲሁም መተማመን እንዲሸር ከሚችሉ ድርጊቶች እንዲቆጠቡም ሊቀመንበሩ በመግለጫቸው ጠይቋል። የፌዴራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮችና የዘላቂ የግጭት የማቆም ስምምነት ጉዳዮችና መንፈሳዊ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርቧል። የአፍሪካ ህብረት የፕሪቶሪያ ሰላም ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው አረጋግጧል። በዚህም የሰላም ግንባታና እርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚደረገው ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህ ስምምነት አፈጻጸም ከሚከታተል ባቋቋመው ከፍተኛ ፓናል አማካኝነት በሁለቱም ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደት ለማጠናከር ዝግጁ መሆኑን አመላክቷል። ይህንን የሚያደርገው በትግራይ ክልል ዘላቂ ሰላም መረጋጋት እንዲሰፍን ለማድረግ
ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌዴራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት ያደራደረ ዋነኛ አካል ነበር። ከስምምነቱ በኋላ ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱን ሙሉ በሙሉ ተግባራዊ አልሆነ በማለት ሲካሰሱ ቆይቷል። ላለፉት ወራት በፌዴራል መንግስትና በህወሓት መካከል ያለው አለመግባባት የተባባሰ ውጥረት ውስጥ የቆዩ ሲሆን በዚህም ሳምንት መጀመሪያ ላይ ግጭት መካሄዱም ተዘግቧል። በፌዴራል መንግስት የመከላከያ ሰራዊትና በህወሓት መካከል ግጭት መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ሁኔታውን በይፋ የገለጹት ነገር የለም።